ሰላም ክርስቶስ ይብዛላችሁ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት እንድል እየተመኘሁኝ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ አደረሰን። አሜን። ያው እንግዲህ በዕለቱ ባልላችሁም እስከ ዳግማ ትንሣኤ እንኳን አደረሳችሁ መባባል እንችላለን ማለት ነው። ለዛ ሁላችሁንም የምወዳችሁ የማከብራችሁ የምታከብሩኝ የምትወዱኝ ለሁላችሁ ለማትወዱኝ ለሁላችሁም እንኳን አደረሳችሁ እንኳን አደረሰን እንዳለው አሜን። እንግዲህ ለትንሽ ጊዜ ከሚዲያ ራቅ ብዬ ነበረ። አንድ ሁለት ወር ምናምን ሆነኛል ይመስለኛል። እንደምታውቁትኝ እንትን ቲክቶክ እንትን ላይ ሪከርድ እያደረግኩ አመጣላችሁ ነበረ። ብዙዎቻችሁን በዛ በጣም ደስተኛ ነበራችሁ። የዛሬውን አምጪ የትላንቱን አምጪ ምናምን እያላችሁ እኔ ራሱ የእናንተን ማስደሰት ስለቻልኩኝ ደስ ብሎኝ ነበረ። ለእኔም የማይዋሽ ነገር ዩቱቤ ተንቀሳቅሶ ነበረ። ያው ልጆቹ እንደምታውቁት ተወዳጅ ልጆች ስለሆኑ ዩቱቤን በአንዴ ነው ተንቀሳቅሶ የነበረው። ግን ያ ሆኖ እያለ ዩቱብ ደግሞ እንደ ሀይሚ እንደዚህማ አይሆንም፣ እንደዚህ አይፈቀድም፣ አንቺ ለምን የራስሽን ቪዲዮ አትሰሪም ምናምን ብሎ ጦርነት ገጠመኝ ጋር ማለት ነው። ለማንኛውም ምን ልላችሁ ፈልጌ ነው፣ ያው እንደዚህ አይነት ቪዲዮ ከዚህ በኋላ እንዳላመጣ እስካሁን ያመጣሁትንም እንዳነሳ ዩቱብ እንትኑ ህጉም እንደዛ ነው፣ ከመጀመሪያው አግዶኛል ማለት ነው። ስለዚህ በዛ ቪዲዮ ደስተኛ የነበራችሁ ያው የእናንተ ደስታም ያስደስተኝ ነበር፣ ግን ምንም ማድረግ ስላልቻልኩኝ ከዚህ በኋላ ማምጣት ስለማልችል ከዚህ በፊትም የነበሩትን ማንሳት ስላለብኝ የግድ ማንሳት ስላለብኝ ይቅርታ ጠይቃችኋለሁ። በቃ እኔ ራሱ ስላቸው ልጆቹን በጣም ነው የምወዳቸው። እዛ ሳያቸው ቁጭ ብዬ ላይ ብላይ ስከታተላቸው አኖች እና እዚህ አምጥቼ ደግሞ እንትን ብዬ የራሴን ራሴ ላይ ጭኛው ራሱ ደግሜ ነበር የማያቸው። ግን ምንም ማድረግ አይቻልም፣ የዩቱብ ህጉ ስለማይፈቅድ ማለት ነው። እና ደግሞ በዚህ አጋጣሚ ማስተላለፍ የምፈልገው መልዕክት እንደዚህ እንደኔ የምትሰሩ በጣም ብዙ ልጆች አላችሁ፣ በጣም ስለዚህ ለእናንተ ማስተላልፈው መልዕክት ብትጠነቀቁ፣ እንደ ሪያክሽን ብትሰሩበት፣ ያን ያህል ሳታስረዝሙ። ለምሳሌ ትንሽ እነሱን ትቆርጡና የራሳችሁን ሀሳብ እየጨመራችሁ ቀልድ ሊሆን ይችላል ምናምን ብዙ ሪያክሽን የሚሰሩ ለምሳሌ እንደነ አሊ ቲዩብ አሌክስ እንደነዛ እንደነ ብቻ አሉ እንደነ ስማቸው ጠፋብኝ አሉ። እኔ ራሱ የምከታተላቸው ልጅና እንደነዛ አድርጋችሁ ብትሰሩ ይሻላል ማይነኝ ዩቱባችሁን ከማራታችሁ በፊት። አሁን እኔ ያንን ቪዲዮ ካላነሳው ከዚህ በኋላ እያመጣው ምጭን ከሆነ ቪዲዮ ዩቱብን እስከ መጨረሻው ላጣው እችላለሁ። ያው የገጠመኝ ነገር ይሄ ነው። በእርግጥ ለዚህ ብቻ አይደለም የጠፋው፣ ትንሽ ስራ በዛ ስላለብኝ ያው የጾም ጊዜም ስለነበረ ለዛ ጠፋ ብዬ ነበረ። አሁን ተመልሻለሁ። እንግዲህ ትላንት ይህንን ዩቱብ ክሬት ሳደርግ ሰራበታለሁ። ራሴንም ደግሞ ብዙም በቃ መርዳት ያለብኝ ሰዎችም እረዳበታለሁ፣ ብዙ ነገር አረግበታለሁ ብዬ አስቤ ስለሆነ ይሄን ዩቱብ ክሬት ያደረኩትኝ። አሁን በቃ ይቺ ፈተና ገጠመችኝ ብዬ ወደኋላ ማለት ልክ እንዳልሆነ ስለተገነዘብኩኝ በራሴ ስራ ለመምጣት ካሁን በኋላ ወስኛለሁ። ያው እንደው ምን ትሰሪያለሽ ምን ታመጭልናለሽ ካላችሁ እኔ ያለሁበት ቦታ ያን ያህል አይመችም፣ ግን በቻልኩት አቅም የቻልኩትን ነገር መስራት የቻልኩትን ነገር ሰርቼ በራሴ ስራ እመጣለሁ። ለወደፊት ደግሞ ከእግዚአብሔር ፍቃድ ጋር በአገሬ ላይ የተሻለ ነገር ለማቅረብ ለመስራትም አላማው አለኝ። ስለዚህ በራሴ ስራ ከዚህ በኋላ እመጣለሁ፣ በራሴ ቪዲዮ እንድታበረታቱኝ ነው የምለው። ሌላው ከቲክቶክ ሪከርድ አድርጋችሁ የምታመጡ ሰዎች ከአሁኑ ዩቱብ እንትን ስላለ የሆነ ጊዜ ይሰጣችኋን ከፍ ያደርጋችሁና የሆነ ደህና ቦታ ላይ ስትደርሱ ነው መልሶ ዳውን የሚያደርጋችሁ። ያ ነገር ከመፈጠሩ በፊት ማስተካከል ያለባችሁን ነገሮች ብታስተካክሉ ብዬ ነው የምመክረው እንደ እህትነት።
ያው እኔ ጋር ሞኒው ተነስቷል። አሁን ቪዲዮዎቹን አብዛኞቹን አጥፍቻቸዋለሁ። ያው አሁን ስጋቴ ሰዓቱ እንዳያነሳብኝ ነው። አንድ ሰዓቱ ከተነሳ በጣም አስቸጋሪ ነው እንትን ለማለት። ምክንያቱም ከዚህ በፊት ራሱ ዩቲዩብን ክሬት ካደረጉት ጀምሮ ራሱ አብዛኞቻችሁ ጓደኞች ታውቃላችሁ፣ እንደኔ ዩቲዩብ ያላቸውን ጓደኞች ሰላሉኝ አብረን እንትን አብረን ክሬት አድርገን ሞኒ እስከሚሆን ድረስ በጣም ብዙ ዋጋ ነው የከፈልንበት። 30 ሰው 40 ሰው ነው እንደዚህ ግሩፕ ላይ ሆነን ያንዳንዱ ቤት አንዱ ቤት 1 ሰዓት አንዱ ቤት 1 ሰዓት እያለ እየተቀመጠ ብዙ ዋጋ ከፍለንበታል። ያንን ሁሉ መስዋዕት አድርገን አሁን ወደኋላ ማለት እንደሌለብኝ የተረዳሁት። ስለዚህ ትናንት ብዙ ዋጋ የከፈልኩበት ስለሆነ ከዩቲዩብ እንዳላጣ ነው። ስለዚህ ሪከርድ እያልሽ አምጪ ምናምን ትሉ የነበራችሁ እህቶቼ ይቅርታ እጠይቃለሁ። እህቶቼም ወንድሞቼም ከዚህ በኋላ በራሴ ስራ ነው የምመጣው። ሌላው ደግሞ ለምታደርጉልኝ ትብብር ሰብስክራይብ እያደረጋችሁ ነው ምናምን በጣም አመሰግናለሁ። ለምሳሌ እናንተ እኔን ሰብስክራይብ የኔን ዩቲዩብ ሰብስክራይብ ስታደርጉ፣ ላይክ ስታደርጉ፣ ሼር ስታደርጉ እናንተ ጋር የሚጎዳችሁ ነገር ባይኖርም ለእኔ ግን በጣም አሪፍ ነው እና እግዚአብሔር የቅንነታችሁን ዋጋ ይክፈልልኝ እላለሁኝ። አመሰግናለሁ። ከዛ ቀጣይ ደግሞ በተለይ እኔ ካለሁበት ሀገር ያላችሁ ሰዎች በየትም ያላችሁ ሰዎች በጣም መጠንቀቅ ያለባችሁ ነገር እኔ ላይ የደረሰብኝን ነገር እነግራችኋለሁ በቀጣዩ ቪዲዮ። እስከምንገናኝ የተለመደውን ድጋፋችሁን እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ጠብቁኝ። አመሰግናለሁ። ወዳችኋለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ።